መስቀል ለምን እንሳለማለን? ኃጢአት በመስራት በመናገርና በማሰብ ይፈጸማል። መስቀል ስንሳለም እኛ ክርስቲያኖች ይፍቱኝ ይባርኩኝ ብለን በፍጹም ትሕትና በእምነት ሆነን ወደ ካህኑ እንቀርባለን። ካህኑም በመስቀሉ የላይኛው ክፍልና በታችኛው ክፍል ግንባራችንን እና አፋችንን አስነክተው ያሳልሙናል። ግንባራችንን ማስነካታቸው በአእምሮ የሠራነውን፣ ከንፈራችንን ማስነካታቸው በመናገር የሠራነውን ኃጢአት እግዚአብሔር ይተውላችሁ ማለታቸው ነው። በእምነትም ሆኖ አሜን ላለ ይሆንለታል። ካህናት ለቅዳሴ፣ መምህራን ለማስተማር፣ ዘማሪያን ለመዘመር ሲነሱ በማዕረግ ከፍ ካሉት ካህናት መስቀልን ይሳለማሉ። ለዚህም ነው ወንጌሉ የገባቸው ክርስቲያኖችን ካየን ካህን ባየው ቁጥር መስቀል ለመሳለም የሚፈጥኑት። እናስተውል። በተግባር የፈጸምነውን ኃጢአት ለማስተሰረይ ጊዜ ሰጥቶ ወደ ንስሐ አባት ቀርቦ በኑዛዜ ቀኖና መቀበልና ቀኖናውን መፈጸም ይገባል። የእግዚአብሔርን ቃል አክብረን አምላካችንን፣ ቤተ ክርስቲያንንና ራሳችንን እናስከብር። እያወቅን በድፍረት ሳናውቅ በስህተት የሠራነውን ኃጢአት ይቅር ይበለን።